በዚህ ሰዓት በተሰማ መረጃ መሰረት ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ Hello friends, good morning. I am going to make a new video on my YouTube channel and please subscribe please subscribe please subscribe please subscribe እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። በዚህ ሰዓት በተሰማ መረጃ መሰረት ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። በጋዜጠኛ ሶፎንያስ አማካኝነት ስሙ እንግዲህ ከሰሞኑ መነጋገሪያ የነበረው ወጣት ፍሬዘር ፍቃዱ ዛሬ አመሻሽ ላይ በአዳማ ከተማ ፖሊስ ቁጥጥር ስር መዋሉ ነው የተገለጸው። ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረት እንግዲህ እንደተያዘ ጉርሻ ፔጅ አቤል አቡናን ዋቢ በማድረግ ዘግቧል። ይህ ስር ታዲያ በቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱት ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር በተያዘ ሊሆን እንደሚችልም ነው የተገለጸው። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። መረጃው የአቤል አቡና ነው። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበርም። ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምጽ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ዛሬም ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊል ጄ ወይም ደግሞ ጎይ ጋር ኮት የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊሌ ጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። ተያያዘ ዜና ደግሞ ከጀርባ የምትመለከቱት በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህረዲን ሙሰማ የተሰኘው ግለሰብ እንዲሁ በቲክቶክ የቀጥታ ስርጭት ከማህበረሰቡ እሴት እንዲሁም ደግሞ ባህል ጋር የሚጻረሩ ነገሮችን ሲያስተላልፉ ነበር ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። እኔና ዶክተር ነው አንገናኝም። ትናንትና እኮ ነው ከራሱ ከሚሰራው ተርፎት ጫማ ላይ ለጥፎ
እስቲ የዘመን አዋርድ ላይ ይታጭ አሁን አንዴ ማስቲሽ ተርፎት ለዚህ ያቀረበ በጣም ጓደኛ ናችሁ። ምን ያህል ጊዜ ሆናችሁ? መጀመሪያ ያገኘሁትም ቲክቶከር አቢ ነው። በአካል ያገኘሁት ማለት ነው። ስጋ ቤት ተገናኝተን ቆራጩ ጋር ሄዶ ማይረባ ስጋ እንዲሰጠን ብር የሰጠው ነው ይመስል ተሳውና ምሳን ብላ ምናምን ተዋዋልን። ምን ስታየው ከና ስታየው ጥሬ ስጋ የሚወድ ይመስላል። ገና ዝም በስታየው በቃ ጀስት እኔ ጥሬ ስጋ ብዙም አልበላም። ጀስት ትንሽ ብቻ በልቼ ይበቃኛል። እሺ ከምን ስጠኝ ያልከው? ከማይታኘከው አልከው? አይ ከቀይ ስጋው አልኩት። አሁን እኔ ትንሽ ኤክስፒሪየንሱ ሲመጣ የሆነ ስብ ያለው ምንድነው ዳቤት ምናምን ብቻ በሬውን ተንትኖ ነው የሚያውቁት። አይ ነው ኳስ እንደ በሬ ያይ ወንጀለኛ መቅጫ ህግ ቁጥር 248 ህዝብ አርካ አካካካ በሚለው የ5 ዓመት እስራት ይፈርዳል ይልልሃል።